ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት ዝግጁ ነን። ወነአምን በአሐቲ ቅድስት ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እንደምን አላችሁ? የማይጸናይ ቤተክርስቲያን ሚዲያ ተከታታዮች፣ በዚህ ክፍለ ትምህርት እንግዲህ እንደምታውቁት ተደጋጋሚ ነው ተከታታይ የሆኑ ነገሮች አሉ። እነሱን ነው በደንብ እየተከታተልንና እያስኬድን ያለ ነው። አሁን ደግሞ የምናየው ቀጣዩን ክፍል ወይም ዳዊት ዘነግሰ ለእስራኤል የሚለውን ከሐሙስ ውዳሴ ማርያም ከመኃልየ እግዚአብሔር ለዳዊት ቀጥሎ ያለውን ክፍል ዳዊት ዘነግሰ የሚለውን እናያለን ማለት ነው። እሺ ስለዚህ ቀጥታ ወደ ትምህርቱ እንሄዳለን። ሐሳብ፣ አስተያየት፣ ጥያቄ ያላችሁ በኮሜንት ላይ ጻፉልን። ቪዲዮ ለሁሉም በዓለም ላይ ላሉ ግዕዝ መማር ለሚፈልጉ የግዕዝ ቋንቋን እያጠኑ ያሉ በዲግሪ ሊሆን ይችላል፣ በማስተርስ ሊሆን ይችላል፣ በፒኤችዲ ሊጠቅማቸው ስለሚችል በሁሉም በሰንበት ትምህርት ቤቶችም ልክ ዓላማ አድርጎ የተዘጋጀው ለስድስተኛ ክፍል ተማሪዎች ስለሆነ ከዚያም ውጭ ያላችሁ ግዕዝን ማወቅ ለምትፈልጉ ሁሉ ወሳኝ ትምህርት እንደሆነ ግልጽ ነው። ስለዚህ ሼር እያደረጋችሁ በደንብ እንድትከታተሉት አጽንኦት ሰጥታችሁ እንድታዩትና መልእክታችሁን፣ ሐሳባችሁን፣ ጥያቄያችሁን ሁሉ በአግባቡ እየጠየቃችሁ እንድትቀጥሉ ከኛ ጋር እንጠይቃለን ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። ዳዊት ዘነግሰ ለእስራኤል አመ ይትነስኡ ላዕሌሁ እልዋን። ዳዊት ዘነግሰ ለእስራኤል ቅድም በመግቢያዬ ላይ ብዙ ነገሮችን እንድታዩና በደንብ ኮመንት ላይ እንድትመልሱ ያልኳችሁ ለዚህ ነው። አሁን ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት ለእስራኤል የነገሰ ዳዊት። አሁን እንግዲህ ቀለል ያለ መስሎም ትንሽ ወሰብሰብ ያለ ነገር ሊፈጠር ይችላል ማለት ለአዲስ ሰው በተለይ ለጀማሪ ሰው ይህ ነገር በጣም ውስብስብና ከባድ ሊሆንበት ይችላል። ይሄ እሙን ነው የታወቀ ነው። ግን ጠንከር ካለና የተወሰኑ ሂደቶችን ማለፍ ከቻለ በጣም ቀላል ነው ማለት ነው። እኛም ደግሞ በሙሉ ጊዜያችን በሙሉ ሐሳባችን እናንተን ለማገዝ ፈቃደኞች ነን ማለት ነው። ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት እንግዲህ ለተቀባይን የሚይዝ ነው ማለት ነው። ለማን? ለእስራኤል። እስራኤል ንግስናን ተቀባይ ናት አይደለም? ለእስራኤል የነገሰ ዳዊት። ለማን የነገሰ? ለእስራኤል። አቀባይ ማን ነው? እንግዲህ አንጋሹ ነው ማለት ነው። የሚቀበለው ነገር ወይም ደግሞ ነገሩ ቅብብሎሽ የሚፈጸምበት ነገር ደግሞ ማን ነው? ራሱ ዳዊት ነው ማለት ነው። ለእስራኤል የነገሰ ዳዊት ወይም በእስራኤል ላይ የነገሰ ዳዊት ያሰኛል ማለት ነው። ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት ምን ሆነ? አመ ይትነስኡ ላዕሌሁ እልዋን። እልዋን ማለት በዳዮች፣ ክፉዎች አመ ይትነስኡ በሚነሱበት በተነሱበት ጊዜ ይላል። ያው በምስጢር በተነሱ አመ ተንሥኡ ሲል ነው ይልና ተርጓሚ ያነሳል። ግን እዚህ ላይ ቃል በቃል ትርጓሜውን ለማየት ቃል በቃል ማለት ሰዋሰዋዊ ትርጓሜውን ለማየት አመ ይትነስኡ ማለት በሚነሱበት ጊዜ ማለት ነው። ላዕሌሁ እልዋን አመ ይትነስኡ ያለው በሚነሱ ጊዜ ብቻ ነው የሚለው። ተመልከቱ፣ በሚነሱበት አይደለም፣ በሚነሱ ጊዜ ይላል። ላዕሌሁ በእርሱ ላይ በሚነሱ ጊዜ ምኖች? እልዋን ወይም ደግሞ በደለኞች፣ ከሃይማኖት፣ ከስርዓት፣ ከምግባር ውጪ የሆኑ ሰዎች በተነሱበት ጊዜ ጠላቶች እንደማለት ነው። እልዋን ጠላቶች፣ በደለኞች፣ ክፉዎች፣ ተንኮለኞች በተነሱበት ጊዜ ይላል ማለት ነው። አመ ይትነስኡ ላዕሌሁ እልዋን ይልና ምን ይላል? ፈተወ ይስታይ ማየ ውሃን ይጠጣ ዘንድ ወደደ። ፈተወ ወደደ ነው። ይስታይ ይጠጣ ዘንድ ነው። ሰታየ ይልና ጠጣ ይላል። ሰትየ የሚልበትም አጋጣሚ አለ ማለት ነው። ሰታየ ወይም ደግሞ ይሰቲ፣ ይስቲ፣ ይስታይ፣ ይስታይ ይላል። እንደዚህ እርባታው እንደዚህ በዚህ መንገድ ይሄዳል። ስለዚህ ፈተወ ይስታይ ማየ ውሃን ይጠጣ ዘንድ ወደደ። ምን አይነት ውሃን የሚለውን ደግሞ ወደፊት ይቀጥላል ያብራራል ማለት ነው። እምአዘቅተ ቤተልሔም ከቤተልሔም አዘቅት ምንጮች። አዘቅት ማለት ምንጮች ማለት ነው። እምአዘቅተ ቤተልሔም ከቤተልሔም ምንጮች ውሃን ይጠጣ ዘንድ ወደደ። ማን? ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት። አፈታቱ ይሄ ነው። ያልገባችሁ ግር ያላችሁ ነገር ካለ ቃል በቃል መጠየቅ ትችላላችሁ ማለት ነው። እኛ ለመመለስ
ለእናንተ ተገቢ መልስ ይዘን ለመምጣት ዝግጁ ነን ማለት ነው። በማንኛውም ጊዜ አመ የተነሱ ላዕሌሁ እልዋን ፈተወ ይስተይ ማየ ማዘግተ ቤተልሔም። ከዛ በኋላ ምን ይላል? ፍጡነ ተንስኡ መላእክተ ሐራሁ ሐራሁ ወታደሮቹ ሰራዊቶቹ ምን ሊሉት? ፍጡነ ተንስኡ መላእክተ ሐራሁ ፈጥነው ተነሱ መላእክተ ሐራሁ ወተቃተሉ በውስተ ትዕይንተ እልዋን በትዕቢተኞች በክፉዎች በአደባባያቸው ላይ ስለማን ወተቃተሉ በእንቲአሁ ስለሱ ተጋደሉ ይላል። ተቃተለ ብሎ ተጋደለ ይላል። አንዱ ከአይማድ አንዱ እንግዲህ ተቃተለ ነው፣ ወይም ደግሞ ተቃተለን የመሰለው ሁሉ ነው ማለት ነው። ቀተለ፣ ተቀትለ፣ አቅተለ፣ አስተቃተለ፣ ተቃተለ ይላል። ስለዚህ ይህን በመሰለ አካሄድ ሁሉ ይሄዳል ማለት ነው። የራሱ ስርዓትና ሰዋሰዋዊ አካሄድ አለው ማለት ነው። ስለዚህ ወተቃተሉ በውስተ ትዕይንተ እልዋን ትዕይንት ማለት አደባባይ ነው። ለምሳሌ ትዕይንት 1 ትዕይንት 2 እያልን በድራማ በተለያዩ በተውኔቶች ላይ በስነ ጽሁፍ ላይ ማሳያዎች ናቸው። ገቢር 1 ገቢር 2 እያልን እንደዚህ እንደምንለው ሁሉ ትዕይንት አደባባይ ይላል ማለት ነው። አውድ ትዕይንት የምንላቸው አደባባይ የሚለውን ቃል ሰፊ በቃ ብዙ ሰው የሚታይበት መድረክ ምናምን የሚሉትን ቃሎች ይወክላሉ ማለት ነው። ውስተ ትዕይንት ማለት በአደባባይ ውስጥ በመድረክ በተለያዩ አይነት ሁኔታዎች እንደዚህ ሰው በሚበዛበት በደንብ እይታ ውስጥ በሚገባበት ሰዓት እነዚህን ቃላት መጠቀም እንችላለን። የግዕዝ ሰዋስው ይህንን ያመለክተናል ማለት ነው። ወተቃተሉ በውስተ ትዕይንተ እልዋን ይልና ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ይላል። ያንን ውእተ ያለው ያንን ይላል። ራሱ ተሳቢ ይሆናል ማለት ነው። ውእቱ ያለው ያ ማለት ነው። ውእተ ሲል ተሳቢ ያደረገውና ያንን ይላል ማለት ነው። ያንን ምን ዘፈተወ ይስተይ ይጠጣ ዘንድ የወደደውን ውሃ የወደደው ውሃ ያንን ውሃ አመጡለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ያንን ይጠጣ ዘንድ የወደደውን ውሃ አመጡለት። ዘፈተወ ይስተይ ይጠጣ ዘንድ የወደደው ውሃ ያን ውሃ አመጡ። ለማን? ለዳዊት። ለማን የነገሰ? ለእስራኤል የነገሰ። አፈታታችንን በጥንቃቄ ምክንያቱም ይሄ ሰዋስው ደግሞ አፈታት ላይ ጥንቃቄ ይፈልጋል። ምክንያቱም ይሄ ምን ስላልሆነ ምስጢራዊ ፍቺ ስላልሆነ ማለት ነው። ምስጢራዊ ፍቺ ሳይሆን ይሄ ቃላዊ ቃል በቃል የሚፈታ ነው። ግሱ ላይ የሌለውን ነገር አናመጣ። መጥቶም ከሆነ እንጠይቅ እንማማር ማለት ነው። በደንብ ሊቃውንቱም እንግዲህ ይህንን ልታዩ ስለምትችሉ በደንብ አድርጋችሁ ሀሳባችሁን ምናችሁን ሁሉ ነገራችሁን በቅንነት እንድትገልጹልን እንጠይቃለን። ይበልጥ ደግሞ የእናንተ እገዛም ያስፈልገናል። እኛ ልጆቻችሁ ነን። በልጅነት አይምሮ ይህንን ነገር እኛ ለዓለም ይዘን ከመጣን እናንተ ደግሞ የበልጥ እንድንሰራ የተሻለ ነገር እንድንሰራ እንድታበረቱን አሁንም እንጠይቃለን ማለት ነው። ዘፈተወ ይስተይ ወሶበ ርእየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ከመ አጥብኡ ወመጠው ነፍሶሙ ጥብዓት ማለት ጭካኔ ነው አይደል? ከመ አጥብኡ እንደጨከኑ ከመ አጥብኡ ራሳቸውን አሳልፈው እንደሰጡ ይህን በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ከመ አጥብኡ ወመጠው መጠወ ብሎ ሰጠ ይላል። ለምሳሌ ለኢየሱስ ክርስቶስ ስንናገር ምን እንላለን? ወመጠወ ነፍሶ ይላል አይደል? ነፍሱን ሰጠ። በማን? በአባቱ እጅ አሳልፎ ነፍሱን ሰጠ ይላል አይደል ወንጌል። ስለዚህ ይህ እንደማለት ነው። ከመ አጥብኡ ወመጠው ነፍሶሙ ነፍሳቸውን ሰጠው። እንደሰጡ ነፍሳቸውን ሰጡ። ወመጠወ ብሎ ሰጠ ይላል። አሳልፎ ሰጠ ይላል። ወመጠው ነፍሶሙ ለቀትል በእንቲአሁ ስለሱ ለግድያ ራሳቸውን ሰውነታቸውን አሳልፈው ሰጡ። እንደሰጡ ይላል። አገባቡ ስለወደቀበት በደንብ አስተውሉ። ሰጠ ብሎ እንደ ሲጨመርበት ምን ይሆናል? እንደሰጠ ይሆናል። ይሰጣል ብሎ ምን ይላል? እንደሚሰጥ ይላል። ራሱን ይከተላል ማለት ነው። በደንብ አድርጋችሁ አስተውሉ። ሰጠ ላለው እንደሰጠ ይላል። ይሰጣል ለሚለው ደግሞ እንደሚሰጥ ይላል። ይስጥ ለሚለው ደግሞ መስጠት እንደሚገባው እንዲህ አይነት ነገር ይላል ማለት ነው። እንዲህ አይነት ሐሳቦችን በደንብ አድርጋችሁ መያዝ አለባችሁ። ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ከአወ ውእተ ማየ ዘፈተወ ይስተይ ወሶበ ርእየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ከአወ ውእተ ማየ ወኢሰትየ እምኔሁ ከሱም አልጠጣም። ከአወ ውእተ ማየ ያንን ውሃ አፈሰሰ። ዘፈተወ ይስተይ
የወደደውን ያንን ውሃ አፈሰሰ። ወኢሰትየ እምኔሁ ከሱም ምን አላለም አልጠጣም። እምነ የሚለው የሚል ፍቺ እንዳላቸው አይተናል። እምኔሁ ከሱ ወኢሰትየ እምኔሁ ከሱም ምን አላለም አልጠጣም ይላል። ኢሰትየ ኢ አፍራሽ ናት፣ ወይም ደግሞ ኢ በራሷ አይደለም ተብላ ትፈታለች። ሳ ተብላ ትፈታለች። ለምሳሌ ኢይምጻ ሳይመጣ፣ ኢይግበር ሳይሰራ፣ ኢይሙት ሳይሞት እንላለን ማለት ነው። ወይም ደግሞ ኢ አብ ብለን ካልን ራሱን ደግሞ ማሰሪያ አንቀጽ ማድረግ እንችላለን። አባት አይደለም፣ ኢ ወልድ አይደለም፣ ልጅ አይደለም እንደማለት ነው። እንደዚህ አድርገን ማድረግ እንችላለን። ኢ ገብር አገልጋይ አይደለም ማለት ብንፈልግ ለምሳሌ ኢ ገብር ማለት እንችላለን ማለት ነው። ወይም ደግሞ አኮ ገብር ማለት እንችላለን። አኮም ልክ እንደ ኢ አይደለም ተብሎ የሚፈታበት አፈታት ስላለው ማለት ነው። አኮ አይሁንብሽ እንዲህም እየተባለ ይፈታል። የራሱ አይነት አፈታቶች አሉት። ብዙ ሂደቶች ይኖራሉ። በራሱ ማየት ይቻላል ማለት ነው። በደንብ ማስፋት ይቻላል። ወኢሰትየ እምኔሁ ይልና ወእምዝ ተወለቅ ወሎቱ ጽድቅ እስከ ለዓለም። ወእምዝ ከዚህም ይላል። እም ያለው ከነው፣ ዝ ያለው ይህ ነው። እም እና ዝ ሲደመር ምን ይሆናል? ከዚህ ይሆናል። እም ከነው፣ ዝ ዚህ ነው፣ ይህ ነው። ከና ይህ ሲደመር ከዚህ ይላል ማለት ነው። ወ ሲጨመር ደግሞ ወእምዝ አይደል? ከዚህም ይላል። ቃል በቃል እያንዳንዷን ሆሄያን ነው ነጥለን እየፈታን ያለ ማለት እንደሚከፈል አድርገን ማለት ነው። ወእምዝ ብለን ሳይሆን ወእምና ዝ ሁሉም ራሳቸውን ችለው የሚቆሙ ስለሆነ አሁን ወ ምንድነው? አገባብ ነው። እም ምንድነው? አገባብ ነው። ዝ ደግሞ ምንድነው? ጠቋሚ ወይም ደግሞ ዝ ነገር፣ ይህ ነገር እንደማለት ነው። ማመልከት የምንችልበት የግዕዝ ቀለም ነው ማለት ነው። ወዝ እንዳልነው። ስለዚህ እንደዚህ እያልን እንሄዳለን። ከአበው እተማይ ወኢሰትየ እምኔሁ ወእምዝ ተወለቆ ብለን ተቆጠረ እንላለን። ሆለቆ ብለን ቆጠረ ይላል ማለት ነው። ግሱ ራሱ ሁልቁ ብለን ቁጥር እንላለን። ለምሳሌ ኦሪት ዘኍልቍ ስንል ምን ማለት ነው? የቁጥር ሕግ ወይም ደግሞ የቁጥር ስርዓት የሙሴ መጽሐፍ የሆነው አንዱ አሁን ኦሪት ዘኍልቍ ነው አይደል? ኦሪት ዘኍልቍ ምን ስለሆነ ነው? የዘር ሐረግን የምንቆጥርበት የነገስታት ቁጥር ምናምን ብቻ ቁጥርን የተመለከቱ ሐሳቦች የሚነሱበት ስለሆነ ኦሪት ዘኍልቍ ተባለ። መጻሕፍትም ልክ ግዕዙን ተከትለው ግዕዙ በሚያስተላልፈው መልእክት መሰረት የሚያመጡበት ሁኔታ አለ ማለት ነው። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም። ሎቱ ለእርሱ ይላል። ለከ ብለን ለአንተ እንላለን። ለኪ ብለን ለአንቺ። ለምሳሌ ለከ ይደሉ ከመ ትትመሃር ትምህርተ ግዕዝ ዘቀርበ ለከ ብንል ለአንተ የቀረበልህን ይህንን የግዕዝ ትምህርት ልትከታተል ይገባል፣ ለአንተ ይገባል ማለት ነው። አሁንም ይደሉ ለክሙ ከመ ታንብቡ መጻሕፍተ ወትሰምዑ ዘንተ ትምህርተ፣ ይህንን ትምህርት ልትከታተሉ ዘንድ ይገባቸዋል እያልኳችሁ ነው። ስለዚህ ተማሃሩ እንግዲህ ተማሩ ምን ይባላል? ስለዚህ ሚዲያውን ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ እንድትቀጥሉ ለሁሉም ለዓለም እንዲደርስ እንድታደርጉ እንጠይቃለን። ይህንን የምታዩ ሊቃውንትም በተሳተ በተገደፈ ሐሳባችሁን፣ አስተያየታችሁን፣ ሁሉ ነገራችሁን እንድትሰጡን በእግዚአብሔር ስም እንጠይቃለን ማለት ነው። እንቀጥል። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም። እስከ ለዓለም እንግዲህ እስከ ምንድነው? ድረስ የሚለውን ያመጣል ማለት ነው። እስከ ነው ግን ድረስ የሚለው እስከ ለዓለም፣ እስከ ዓለም መጨረሻ ድረስ ወይም ደግሞ እስከ ለዓለም፣ እስከ ዘለዓለም ፍጻሜ የሌለው እስከ ነው። እንግዲህ በትርጓሜ ሊቃውንትም ፍጻሜ የሌለው እስከ ተብሎ ይገለጻል ማለት ነው። በትርጓሜ ሊቃውንት በወንጌልም ለምሳሌ ኢወለደት ሜልኮል እስከ አመ ሞተት ቢል ለምሳሌ መጽሐፍ ሜልኮል እስከ ሞተች ድረስ አልወለደችም ማለት ምን ማለት ነው? ከሞተች በኋላ ወልዳለች ማለት ነው? አይደለም። እስከ ፍጻሜ የሌለውን ነገር ያመለክታል ማለት ነው። ይህን በደንብ ሀሳቡን ያዙት፣ መያዝ ስለሚገባ ማለት ነው። እሺ ከአበው እተማይ ወኢሰትየ እምኔሁ ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ይልና እስከ ለዓለም እስከ ፍጻሜ ድረስ ጽድቅ ሆኖ ተቆጠረለት፣ ለሱ ጽድቅ ሆኖ ተቆጠረ እንደማለት ነው። ተወለቆ ሎቱ ጽድቅ እስከ ለዓለም፣ ለሱ ጽድቅ ሆኖ ተቆጠረ እንደማለት ነው። እሺ
አማን መነኑ ይላል። እውነት በእውነት አማን በአማን እያለ ይሄዳል። አበው ያው በዚህ ላይ በእውነት መነኑ ናቁ። አማን መነኑ ሰማዕት ሰማዕታት ይላል። አሁን ሰማዕት እንግዲህ አንዱን ሰማዕት አይደለም የጠቀሰው አይደለም። ሰማዕት ብሎ ራሱን ሰማዕታት ይላል። በራሱ በውስጡ እርባታን ይዟል ማለት ነው። ሰማዕታት ብሎ ሰማዕት ይላል። ግዴታ ሰማዕታት ማለት ላይጠበቅብን ይችላል ማለት ነው። ሰማዕት ለአንድም ለብዙ የሚሆን ቀለም ይሆናል ማለት ነው። በግዕዝ ቋንቋ በዚህ አይነት መንገድ ተረዱት። ሰማዕታት ይላል። ሰማዕትም ብሎ ይገኛል ማለት ነው። አማን መነኑ ሰማዕት ጣዕማ ለዛ ዓለም የዚችን ዓለም ጣዕም ይላል። ለዛ ዓለም የዚች ለዛ ዓለም ይች ዓለም ዛቲ ዛ እያለ እንታክቲ እያለ እንደዚህ አይነት ቀለሞች አሉ። ምን የሚሉ የሚጠቁሙ ማለት ነው። ጣዕማ ለዛ ዓለም አንዳንዴም ደግሞ አረብ የሚጠቀማታል። ለምሳሌ ቤተክርስቲያን ላይ ያሉ አበው የቀደሙ ሰማዕት ሊሆን ይችላሉ፣ ጻድቃን ሊሆን ይችላሉ። ዛ ዓለም ይላሉ። ያችን ዓለም እንደሌሉባት አድርገው። ምክንያቱም አሉ በዓለም ውስጥ ያሉ ናቸው፣ ከዓለም የትም አልሄዱም። ግን ያች ለነሱ እንደ ሩቅ የሩቅ ህይወታቸው እንደሆነች አድርገው ሲናገሩ ዛ ዓለም እያሉ ይጠቀማሉ ማለት ነው። ሰማዕታት እንደዚህ አይነት ህይወት ስላላቸው ማለት ነው። አማን መነኑ ሰማዕት ጣዕማ ለዛ ዓለም ይልና የዚያችን ዓለም ጣዕም ናቁ። መነነ ብሎ ናቀ ይላል። ናቀ ጣዕማ ለዛ ዓለም ወከአው ደግሞ ደማቸውንም አፈሰሱ። ወከአው ደግሞ ሰማዕታት ከአው ደግሞ በእንቲያው እንዳለ ማለት ነው። ስለዚህ አማን መነኑ ሰማዕት ጣዕማ ለዛ ዓለም ወከአው ደግሞ በእንተ እግዚአብሔር ስለማን ስለ እግዚአብሔር። ለምሳሌ በእንተ ማርያም መሐረነ ክርስቶስ ካል ስለ ማርያም ብለህ ኢየሱስ ክርስቶስ ሆይ ማረን እንደማለት ነው። ስለዚህ በዚህ መንገድ በደንብ አድርጋችሁ እንድታዩት እንጠይቃለን ማለት ነው። በእንተ እግዚአብሔር ይልና ወተአገሱ ሞተ መሪረ መሪርን ይላል። አሁን ተመልከቱ። አሁን እዚህ ጋር ወተአገሱ ሞተ መሪር ማለት አይቻልም። በደንብ አሁን ወደፊት እየሰፋ የሚሄድ በጣም ሰፊ የሆነ የሚቀጥል ሐሳብና ትምህርት ነው። ነገር ግን ሞተ ብሎ መሪር አይልም። አሁን ሞተ ብለን ግዕዝ አናግረነዋል አይደለ? ለሱ የሚቀጸለውን ቅጽልን ግዕዝ እናናግራለን ማለት ነው። ደመ ክቡረ እንላለን እንጂ ደመ ክቡር አይባልም ማለት ነው። ከተሳበ ሁሉም ይሳባል። ግዕዙ ማነው ግሱም ይሳባል፣ ቅጽሉም ይሳባል። እንደዚህ አድርጋችሁ በደንብ መቃኘት ነው ማለት ነው። ምንም ከዚህ ውጭ የሚጠበቅባችሁ ነገር የለም። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ስለ መንግሥተ ሰማያትም የመረረን ሞትን ታገሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ይልና ተሳሃለነ በከመ እበየ ሳህልከ እንደ ይቅርታህ ብዛት እንደ ይቅርታህ ታላቅነት ይቅር በለን። ተሳሃለነ ይላል አይደል? እግዚኦ ተሳሃለነ ብንል ምን ማለት ነው? አቤቱ ይቅር በለን ማለት ነው። ተሳሃለነ ብለን ይቅር በለን። ተሳሃሎሙ ይቅር በላቸው ማለት ነው። ተሳሃልከ ይቅር አልክ። አሁን ይሄ ምን ሆነ ነው? ተሳሃል ይቅር በል፣ ተሳሃለኒ፣ ተሳሃሎ፣ ተሳሃላ እያለ ይሄዳል። በአስሩም መራሕያን መዘርዘር ይችላል ማለት ነው። መዘርዘር ማለት ለአንተ፣ ለእኔ፣ ለእኛ፣ ለእናንተ፣ ለአንቺ፣ ለአንተ፣ ለነሱ፣ ለእኔ እያልን ብቻ በአስሩ መራሕያን መዘርዘር የምንችለው አንቀጽ ነው ማለት ነው። ማንኛውም አንቀጽ በአስሩ መራሕያን ይዘረዘራል። በዚሁ ክፍል ማየት ይቻላል ማለት ነው። እንግዲህ ስለ መራሕያን በየሰንበት ትምህርት ቤቱ በተለያዩ እንደ አቡነ ጎርጎርዮስ ባሉ ትምህርት ቤቶች በቃ እንዴት ልበላችሁ በብዙ አይነት መንገድ ስለ መራሕያን የማናውቅበት መንገድ የለም። እንደው ስለ መራሕያን የማያውቅ ምናልባት መናፍቅ ካልሆነ ክርስቲያን ሆኖ ስለ መራሕያን የማያውቅ በብዛት ይኖራል ብዬ አላስብም። ያ እንኳን ባይሆን በዓለማዊ ትምህርት ቤት በእንግሊዝኛ ፕሮናውንስ ብለን እናውቃቸዋለን። ፕሮናውንስ እኔ፣ አንተ፣ እኛ ተመሳሳይ ሂ፣ ሺ፣ ዘይ
እያልን እንደዚህ እያልን የዘረዘርናቸው አሉ። ስለዚህ እነሱ ማለት መራሕያን ናቸው፣ ሌላ ተአምር የለውም። ልክ የተለየ ሌላ ዓለም አድርጋችሁ ግዕዝን የምትስሉ ሰዎች ስላላችሁ ከዚህ እንድትቆጠቡ ጭምር ነው ይህ መልእክት እየተላለፈ ያለው። ተሳሃለነ በከመ እብየ ሳህልከ፣ እንደ ይቅርታ ብዛት መጠን ይቅር በለን እያልን እናያለን ማለት ነው። ዳዊት ዘነግሠ እስራኤል የተሰኘው ክፍላችን የተሰኘው የነጠላ ትርጉም ክፍል ይህን ይመስላል። ወስብሐት ለእግዚአብሔር። ይቆያል።